አላህ ጋር በጥፋት በስተት ወንጀል ቆሽሸን ስንሄድ ጽድት ታደርጎ ከመለሰን በኋላ በተጣፈ የወንጀል ልብስ እንጓዝ ደግሞ የመሃርታን ኩታ ደርቦ ከመለሰን በኋላ አሁንም ደግመን ጥፋት ላይ ስተት ላይ መውደቃችን ምን ያህል እንዳሳፈረን በተመለከተ ጊዜ እንዲህ አለ ومن يعمل سوءا أو يظلم نفسه ثم يستغفر الله መጥፎን የሰራ ወይም ደግሞ ራሱን የበደለ ከዛ ወደ አላህ ደግሞ ምህረትን የጠየቀ ይጂዲላህ ገፉር ረሂማ አላህን መሃሪና አዛኝ ሆኖ ያገኘዋል አለ። ዛሬም ልክ እንደ ትላንቱ ተመላሾች ሆነን ወደ አላህ ከሄድን ተቀባይ ሆኖ እናገኘዋለን። ጠያቂዎች ለማኞች ሆነን ከሄድን ደግሞ ሰጪ ሆኖ እናገኘዋለን። ጥፋቶቻችን ወንጀሎቻችን አንገታችንን ባስደፉን ጊዜ በዝነቱ ቀና ያድርገናል። ስለዚህ ዛሬም እንሄዳለን፣ በሩን እናንኳኳለን፣ እንጠይቀዋለን። ኢንሻአላህ ደግሞ ይከፈትልናል። ፈስተጀብና ለህ ልክ ዩኑስ በሶስት ጨለማ ውስጥ ሆኖ ወደ አንተ ሲመጣ ስምህን ሲጠራ ዱዓውን ተቀበልነው ከጭንቁም ገላገልነው ብለህ ከሶስት ጨለማ ውስጥ እንዳወጣው ዱዓን በማትመልስበት እጁን የዘረጋን በማታሳፍርበት በዚህ ቀን የጭንቀት ጨለማ ለዋጠው ምድር ከመስፋቷ ጋር ለጠበበችበት ሁሉ ሀጃውን አሳክተህ ጭንቀቱን አስወግደህ ልቡን ባንተ ነው ሙላለት። ልክ ደግሞ አዩብ አለይሂ ሰላም ከ18 የስቃይና የህመም ዓመታት በኋላ እጁን ከፍ አድርጎ ጌታዬ እኔ ትንሽዬ ጉዳት ነክታኛለች ባለህ ጊዜ ከጉዳት አንጽተህ ህመሙን አድነህ ዱዓው እንደተቀበልከው ሁሉ ከቀኖች ሁሉ በላጭ ሆነቹ ባረፋ ቀን የወደቀን ያነሳው የታመመን ያዳንከው ወንጀለኛን የማርከው የተጨነቀን የፈረጅከው ሀጆቻችንን በሙሉ የሞላህ ቢሆን እንጂ አትመልሰን ያ አላህ። አመን هذا الذي እስኪ ማን ነው ያ አንተ ሙሐመድ ሆይ ለሙሽሪኮቹ በላቸው ከሱ ውጪ ማን ነው ወጁንዱ ለኩም ينصركم من دون الرحمن ለናንተ ጠባቂ ሰራዊት ሊሆን የሚችል የሚረዳችሁ ከአዛኙ ጌታ ውጪ ማን ነው? ምናልባት እኮ እዚህ ጋር ሌሎች ስሞቹን ማንሳት ይችል ነበር፣ ግን ደግሞ እሱ አርራህማን አለ አዛኙ ጌታ። የአደም ልጅ ሆይ ፈልገኝ ታገኘኛለህ፣ እኔን ካገኘኸኝ ሁሉን ነገር አገኘህ፣ እኔን ካጣኸኝ ደግሞ ሁሉን ነገር አጣህ። እኔ የሰው ልጅና ጅን በትልቅ ዜና ውስጥ ነን። እኔ ፈጥራለሁ ሌላ ይመለካል፣ እኔ ረዝቃለሁ ሌላ ይመሰገናል። የኔ ኸይር ወደ ባሮቼ ይወርዳል፣ ሸራቸው ወደኔ ይወጣል። ግን ደግሞ فإن تابوا فأنا حبيبهم وإن لم يتوبوا فأنا طبيبهم ወደኔ ከተመለሱ እኔ ወዳጃቸው ነኝ፣ ወደኔ ካልተመለሱ ደግሞ እኔ ሐኪማቸው ነኝ አለ አላህ።